እድሜያችሁ ገና ሳይገፋ ፊታችሁ ላይ መሸብሸብ፣ ሰውነታችሁ ደግሞ ዝም ብሎ ድካም ይለዋል። የዚህ ምክንያት በየቀኑ ሳናውቀው የምንሰራቸው ትናንሽ ስህተቶች ውጤት መሆኑን ሳይንስ በግልጽ ያረጋግጣል። አንዳንድ ሰዎች እድሜያቸው 60 እና 70 ገብቶ ራሱ ወጣት ሆነው ይታያሉ። አንዳንድ ሰዎች ደግሞ ገና በ30 ዓመታቸው የ60 ዓመት ሽማግሌ ይመስላሉ፣ ከውጭም ከውስጥም። ሚስጥሩ ተፈጥሮ ብቻ ሳይሆን የዕለት ተዕለት ጤናማ ያልሆኑ ልምዶችን በማስወገድ ላይ የተመሰረተ ቀላል የህይወት ዘይቤ ምርጫ ነው። ብዙዎቻችን ቀድመን የምናረጀው በራሳችን ቸልተኝነት ነው። በዚህ ቪዲዮ ውስጥ ያለ እድሜያችሁ እንድታረጁ የሚያደርጉ 7 አደገኛ ስህተቶችን በሳይንስ የተረጋገጡ መረጃዎችን መሰረት በማድረግ እናቀርባለን። እነዚህ ስህተቶች የቆዳ መሸብሸብን ብቻ ሳይሆን የውስጥ አካላትንም ያስረጃሉ። ስለዚህ እያንዳንዱን ነጥብ በጥንቃቄ ተከታተሉ። በተለይ 5ኛው ውጤቱ የከፋ ግን ብዙ ሰው የሚሳሳተው ነገር ነው። ብዙ ሰዎች እርጅናን መቆጣጠር አይቻልም ብለው ያስባሉ። ነገር ግን ሳይንስ እንደሚያሳየው የእርጅና ፍጥነት 70% በህይወት ዘይቤያችን ላይ የተመሰረተ ነው። እያንዳንዱ የምንወስደው ውሳኔ፣ የምንበላው ምግብ፣ የምንጠጣው ውሃና የምናስበው ሀሳብ በሴሎቻችን ላይ ትልቅ ተጽዕኖ አለው። ስለዚህ ዛሬውኑ የተሻለ ምርጫ ጀምሩ። ጤናማ ልምዶችን በማዳበር ህይወታችሁን ወደ ተሻለ ደረጃ ከፍ አድርጉ። በመጀመሪያ ደረጃ የምንመለከተውና ብዙዎቻችን ችላ የምንለው ትልቁ ጠላት ጭንቀት ወይም ውጥረት ነው። ጭንቀት በአእምሮ ላይ ብቻ ሳይሆን በሴሎቻችን ላይ ከፍተኛ ጉዳት በማድረስ ያለ እድሜያችን እንድናረጅ የሚያደርግ መጥፎ ልማድ ነው። ሳይንሱ እንደሚለው ከፍተኛ የሆነ ጭንቀት ኮርቲሶል የተባለውን ሆርሞን በሰውነታችን ውስጥ ይጨምራል። ይህ ሆርሞን ደግሞ ቆዳችንን ወጣትና ጠንካራ የሚያደርገውን ኮላጅን የተባለ ፕሮቲን በማጥፋት የቆዳ መለጠጥንና መሸብሸብን ያመጣል። ከዚህም በተጨማሪ ጭንቀት የዲኤንኤ ክፍላችን የሆነውን ቴሎሜር ርዝመት ያሳጥራል። ቴሎሜር የሴሎቻችን የእድሜ መለኪያ ነው። ቴሎሜር ባጠረ ቁጥር ሴሎቻችን ቶሎ ይሞታሉ። ስለዚህ ቶሎ ማርጀት ካልፈለግን በስተቀር ዘና ማለትና ጭንቀትን መቀነስ ግዴታ ነው። ጭንቀትን ለማስወገድ ወደ ፈጣሪ ቀረብ ማለት እንዲሁም በቀን ውስጥ ቢያንስ ለ10 ደቂቃዎች በዝምታ ጥልቅ ትንፋሽ መውሰድ ወይም ማሰላሰል ትልቅ ለውጥ ያመጣል። በሚቀጥለው ነጥብ ደግሞ አሁን ስልካችሁን እያያችሁበት ያለው ብርሃን እንዴት እንደሚጎዳችሁ እናያለን። ሁለተኛው ትልቅ ስህተት ማታ ማታ ከስክሪን የሚወጣው ሰማያዊ ብርሃን ወይም ብሉ ላይት አብዝቶ መመልከት ነው። ይህ ልማድ የእንቅልፍ ዑደታችንን ከማዛባት አልፎ በቀጥታ ቆዳችን ላይ ጉዳት እንደሚያደርስ ጥናቶች ያሳያሉ። በተለይ ከመተኛታችን በፊት ስልክ ወይም ኮምፒውተር ስንጠቀም ሰማያዊ ብርሃን የእንቅልፍ ሆርሞን እንዳይመረት ያግደዋል። ሌሊቱን ሙሉ ስልክ ላይ ስንጣድ ሰውነታችን ራሱን እንዲያድስና እንዲጠግን የሚያስችለውን ተፈጥሯዊ ሂደት እናቋርጣለን። እንዲሁም ሰማያዊ ብርሃን በቀጥታ ወደ ቆዳችን ዘልቆ በመግባት ፍሪ ራዲካልስ የተባሉ ጎጂ ሞለኪውሎችን ይፈጥራል። እነዚህ ሞለኪውሎች የቆዳችንን ኮላጅን በመስበር ፊታችን ላይ ያለ ዕድሜ የሚመጣ መሸብሸብን በፍጥነት እንዲከሰት ያደርጋሉ። ስለዚህ ሌሊት ስልክ ይዛችሁ አታንጉ። ከቻላችሁ ከመተኛታችሁ 1 ሰዓት በፊት ስክሪን ማየት አቁሙ። ይህን ማድረግ ካልቻላችሁ ደግሞ ብሉ ላይት ብሎከር መነጽር ተጠቀሙ። ሶስተኛው ስህተት ከፍተኛ የስኳር መጠን ያላቸው ምግቦች አብዝቶ መመገብና በቂ ፕሮቲን አለመውሰድ ነው። ስኳር በሰውነታችን ውስጥ ሲበዛ ግላይኬሽን የተባለ አደገኛ ሂደት ይጀምራል። ይህ ሂደት ቆዳን በፍጥነት ያስረጀዋል። በዚህ ሂደት ውስጥ የስኳር ሞለኪውሎች ከፕሮቲን ጋር በመጣበቅ አድቫንስድ ግላይኬሽን ኤንድ ፕሮዳክትስ የተባሉ መርዛማ ውህዶችን ይፈጥራሉ። እነዚህ ውህዶች ቆዳችንን ውጥር አድርጎ የሚይዘውን ኮላጅን ይሰብራሉ። ኮላጅን ሲሰበር ቆዳችን ይላላል፣ ይሸበሸባል። ይህ ብቻ አይደለም። ፕሮቲን በበቂ ሁኔታ አለመመገብ ሰውነታችን አዳዲስ ሴሎችን እንዳይገነባ ያግደዋል። ሰውነታችን ህንፃ ቢሆን ፕሮቲን የህንፃው ጡብ ነው። ፕሮቲን ከሌለ የፈረሰውን ቆዳ መጠገን ስለማይቻል ፈጥነን እናረጃለን። በየቀኑ በቂ አትክልቶችን፣ ጤናማ ስብና ፕሮቲን ያላቸውን ምግቦች መመገብ ለወጣትነት ቁመና እንዲሁም ለውስጣችን ጤንነት ወሳኝ ነው። ምግብ በማስተካከል ሰውነታችንን ከውስጥ ወደ ውጭ መገንባት ትችላላችሁ። ይህን ስታደርጉ ደግሞ ልዩነቱን ወዲያውኑ በቀናት ውስጥ ታዩታላችሁ።
አራተኛ የውሃ እጥረት ወይም ዲሃይድሬሽን። የሰውነታችን 60% የሚሆነው ከውሃ የተሰራ መሆኑን ሁላችንም እናውቃለን። ነገር ግን በቂ ውሃ ለመጠጣት ቆዳችን እርጥበት እንዳያገኝና ቶሎ እንዲደርቅ ያደርጋል። ቆዳ ሲደርቅ በቀላሉ ይሸበሸባል፣ እንዲሁም ተፈጥሯዊ ወዙን ያጣል። እሱ ብቻ አይደለም፣ ውሃ የሰውነታችንን መርዛማ ቆሻሻዎች በማጠብ ሴሎቻችን ንጹህና ጤናማ እንዲሆኑ ያደርጋል። ንጹህ ውሃ ለሰውነት ሴሎች እድሳት ከምንም ነገር በላይ ወሳኝ ነው። ስለዚህ በቀን ቢያንስ 8 ብርጭቆ ውሃ መጠጣት እጅግ አስፈላጊ ነው። በተለይ ጠዋት ከእንቅልፍ እንደተነሳችሁ 2 ብርጭቆ የሞቀ ውሃ መጠጣት የደም ዝውውርን ያፋጥናል፣ እንዲሁም የቆዳን ጤንነት ይጠብቃል። እዚህ ጋር ግን ማሳሰቢያ አለኝ። ውሃ መጠጣት ስንል ጣፋጭ መጠጦችን ወይም ጁሶችን አይጨምርም። ብዙ ውሃ መጠጣት ካቃታችሁ ሎሚ ወይም ኪያር ጨምራችሁ ሞክሩት። ቆንጆ ነው። አምስተኛው ስህተት በቂ እንቅልፍ አለማግኘት ነው። እንቅልፍ ማለት ሰውነታችን ራሱን የሚያድስበትና የሚጠግንበት ብቸኛው ወርቃማ ጊዜ ነው። በቀን ከ7 ሰዓት በታች መተኛት የእርጅናን ሂደት ያፋጥነዋል ይባላል። ስንተኛ ሰውነታችን የእድገት ሆርሞኖችን ያመነጫል። እነዚህ ሆርሞኖች የተጎዱ ሴሎችን ይጠግናሉ፣ አዳዲስ የቆዳ ሴሎችን ይገነባሉ። በቂ እንቅልፍ ካላገኘን ግን ይህን የጥገና ሂደት ይቋረጣል። በዚህም ምክንያት አይናችን ስር ያብጣል፣ ይበልዛል። በተጨማሪም እንቅልፍ ማጣት የኮርቲሶል መጠንን ይጨምራል። ይህ ደግሞ ቅድም እንዳየነው ኮላጅንን ይሰብራል። ስለዚህ ሁልጊዜ በቂና ጥልቅ የሆነ እንቅልፍ ማግኘት ወሳኝ ነው። ብዙ ሰዎች በእንቅልፍ እጥረት ምክንያት የሚመጣውን ድካም በቡና ለማካካስ ይሞክራሉ። ነገር ግን ቡና የሰውነትን ድካም ለጊዜው ከመሸፈን ውጪ ሴሎችን አያድስም። ትክክለኛው መፍትሄ መተኛትና ሰውነትን በሚገባ ማሳረፍ ብቻ ነው። ጥሩ እንቅልፍ ለማግኘት የመኝታ ክፍላችሁን ጨለማና ቀዝቃዛ ማድረግ ይረዳል። እንዲሁም ከመተኛታችሁ በፊት ከባድ ምግቦችን አለመመገብ የእንቅልፍ ጥራትን ይጨምራል። እስካሁን ያየናቸው ስህተቶች በውስጣዊ የሰውነት አሰራር ላይ የሚያተኩሩ ነበሩ። አሁን ደግሞ በስራ ቦታዎች ወይም በቤታችን የምንሰራቸው አካላዊ ስህተቶችን እንመልከት። 6ኛው ስህተት መጥፎ የአቀማመጥ ልማድ ነው። አብዛኞቻችን ስልካችንን ስንጠቀም ወይም ስራ ስንሰራ አንገታችንን ወደ ታች እንደፋለን፣ ትከሻችንንም እናጎብጣለን። ይህ ልማድ አጥንታችንን በፍጥነት ያስረጀዋል። ጭንቅላታችን ወደፊት ሲዘነበል በአንገታችን አጥንቶችና ጡንቻዎች ላይ እጅግ ከፍተኛ የሆነ ጫና ይፈጥራል። ይህ ጫና ከጊዜ በኋላ የጀርባ መጉበጥን ያመጣል። ይህም እድሜያችን ገና ሳይገፋ አዛውንት እንድንመስል ያደርገናል። በተጨማሪም መጥፎ አቀማመጥ የደም ዝውውርን ያግዳል። ሳምባችን በቂ አየር ወይም ኦክስጅን እንዳይስብ ያደርጋል። በቂ ኦክስጅን ካላገኘ ደግሞ ሴሎቻችን ይደክማሉ፣ ፊታችንም የድካም ገጽታ ያሳያል። ስለዚህ ሁልጊዜ ቀጥ ብሎ መቀመጥና መራመድ ያስፈልጋል። ይህን ችግር ለመቅረፍ ስልካችሁን ስትጠቀሙ ከዓይናችሁ ራቅ አድርጋችሁ ያዙ። በየስራ መሃሉ የተነሳችሁ የጀርባና የአንገት እንቅስቃሴዎችን ስሩ። ሸንቀጥቀጥ ብላችሁ ተቀመጡ። ስትራመዱም እንደዛው። ቀጥ ብሎ መቆም በራስ መተማመንም ይጨምራል። ከዚህ መጥፎ አቀማመጥ ጋር ተያይዞ የምናነሳው ስህተት ከምታስቡት በላይ እጅግ አደገኛ ነው። ወደዛ ከማለፋችን በፊት ግን እስካሁን ቪዲዮውን ጠቃሚ ሆኖ ካገኛችሁት ኮመንት ላይ ገብታችሁ አስተማሪ ቪዲዮ ነው ወይም ጥሩ ትምህርት ነው ብላችሁ ጻፉልኝ። ይሄ እኔን በጣም ያገዘኛል። አመሰግናለሁ ውዶቼ። 7ኛው ስህተት ለረጅም ሰዓት ያለምንም እንቅስቃሴ መቀመጥ ነው። ይህ በዘመናዊው ዓለም ትልቁና ጸጥተኛው የእርጅና መሳሪያ በመባል ይታወቃል። ዘመናዊው የህይወት ዘይቤያችን እንዲሁም ስንፍናችን ከቢሮ ወንበር ወደ መኪና ወንበር፣ ቤት ስንገባም ሶፋ ወይም መጅሊስ ላይ እንድንቀመጥ አስገድዶናል። ይህ አኗኗር ግን የሰውነታችንን መሰረታዊ አሰራር ሙሉ በሙሉ ያዛባዋል። ሰውነታችን የተፈጠረው ለመንቀሳቀስ ነው። ለረጅም ሰዓት ስንቀመጥ የደም ዝውውራችን በከፍተኛ ሁኔታ ይቀንሳል። ይህ ማለት ኦክስጅንና ጠቃሚ ንጥረ ነገሮች ወደ ሴሎቻችን በአግባቡ አይደርሱም። ቆሻሻም ከሰውነታችን ቶሎ አይወገድም። የደም ዝውውር ሲቀንስ የቆዳችን ጤንነት ይጎዳል። የጡንቻዎቻችንን ጥንካሬ ይቀንሳል። እንዲሁም ሜታቦሊዝም ስለሚዳከም በቀላሉ እንወፍራለን። እነዚህ ሁሉ ችግሮች ተዳምረው ያለ ዕድሜያችን እንድናረጅና የድካም ስሜት እንዲሰማን ዋነኛ ምክንያት ይሆናሉ። ይህን አደገኛ ልምድ ለማስወገድ በየ30 ደቂቃው ከአልጋ ወይም ከወንበር እየተነሳችሁ መንቀሳቀስ አለባችሁ። አጭር መንገድ በእግር መጓዝ ወይም መቆም ትልቅ ለውጥ ያመጣል። 8ኛውና ብዙዎች የሚያደርጉት ስህተት ደግሞ ህመምን ችሎ መስራት ወይም
ከመጠን በላይ ሰውነትን ማድከም ነው። አንዳንድ ሰዎች ስፖርት ሲሰሩ ወይም ከባድ ስራ ሲያከናውኑ የሰውነታቸውን የማስጠንቀቂያ ደውል ፈጽሞ አያዳምጡም። ህመም ማለት ሰውነታችን የሆነ ችግር እንዳለ የሚነግረን ቋንቋ ነው። ይህን ችላ በማለት በህመም ላይ ስንሰራ መገጣጠሚያዎቻችንና ጡንቻዎቻችን ከፍተኛ ጉዳት ይደርስባቸዋል። ይህ ጉዳት ደግሞ ዘላቂ የሆነ የአካል እርጅናን ያመጣል። ስፖርት ወይም ስራ መስራት ለጤና እጅግ ጠቃሚ ቢሆንም እረፍት የሌለውና ከባድ ሲሆን ግን በሰውነት ላይ እብጠትና ጭንቀትን ይፈጥራል። በረጅም ጊዜ ስናየው ሰውነታችን ራሱን እንዲያድስ ጊዜ ሳንሰጠው ከመጠን በላይ መስራት ከጥቅሙ ይልቅ ጉዳቱ በብዙ እጥፍ ያመዝናል። ወጣትነት ማለት የፊት ገጽታ ማማር ብቻ ሳይሆን የውስጥ አካላት ጤንነትና የህሊና ሰላም ማለት ነው። ይህን ለማግኘት ደግሞ የዕለት ተዕለት ልምዶቻችንን በጥንቃቄ መምረጥና ጤናማ ውሳኔዎችን በየቀኑ ማድረግ አለብን። እስካሁን የጠቀስናቸውን ስህተቶች በአንድ ጊዜ ማቆም ከባድ ሊሆን ይችላል። ነገር ግን ቀስ በቀስ በማስተካከል አስገራሚ ለውጥ ማምጣት ይቻላል። ለምሳሌ ዛሬ ማታ ስክሪን በማጥፋት ጥሩ እንቅልፍ መተኛት ጀምሩ። ነገ ደግሞ የምትጠጡትን ውሃ መጠን ጨምሩ። በስራ ቦታ ቀጥ ብላችሁ መቀመጥን ተለማመዱ። እነዚህ ትናንሽ የሚመስሉ እርምጃዎች ተደምረው ጉልበታችሁን በማደስ ሁልጊዜ ንቁና ደስተኛ እንድትሆኑ ያደርጋሉ። እነዚህን ለውጦች ማድረግ መጀመሪያ ላይ ከባድ ሊመስል ይችላል። ነገር ግን ጽናት ካላችሁና በየቀኑ ጥረት ካደረጋችሁ ሰውነታችሁ ያመሰግናችኋል። ዋና ዓላማችን 100 ዓመት መኖር ሳይሆን ፈጣሪ የፈቀደልንን እድሜ ሁሌም ጤናማና ጠንካራ ሆኖ መኖር ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለቤተሰቦቻችሁ ማጋራት አትርሱ። ምክንያቱም ጤናማ ማህበረሰብ የሚገነባው በመረጃ ላይ በተመሰረተ የእርስ በርስ መተጋገዝ ነው።